ሰላም ጤና ይስጥልን። ይህ ገንጂ ሚዲያ ነው። ሀገራዊና ዓለም አቀፋዊ መረጃዎችን እናስቃኛችሁ ስንድታችን አጠናቀን ተገኝተናል። እንኳን ወደ ተመራጩ ሚዲያ በሰላም መጣችሁ። እነሆ የዕለቱን ዘገቦቻችን ከዚህ እንደሚከተለው ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የአድዋ ድል የአፍሪካ የነጻነት ቀን፣ ቅንጦት በሆነው አስተዳደር ምድራዊ እረኛ ያጣች ሀገር ኢትዮጵያ፣ ዳኝነት የጠፋበት ህጋዊነትን የተላበሰ የመጣው የአርሲ ጭፍጨፋና ግድያ፣ ሱዳን ከኢትዮጵያ በተነሱ ድሮኖች ተደበደብኩኝ፣ የሶስተኛው ዓለም ጦርነት ጅማሮ፣ ከልካይ ያጡት አሜሪካና እስራኤል፣ ትራምፕ አሜሪካ ኒውክሌር በታጠቀች ኢራን ስጋት ውስጥ እንዳትወድቅ ነው ጦርነት የጀመር ነው፣ የኢራን አጸፋዊ ምላሽ፣ የቀይ ባህር ውጥረትና መዘዙ፣ በመጨረሻም የፑቲን እና ኪም ጆንግ ማስጠንቀቂያ። እነዚህና ሌሎች አዳዲስ መረጃዎች የአፍታ ዝግጅታችን ትኩረት ናቸው። ከታሪክ አለመማር የታሪክን አስከፊ ገጽታ ለመድገም ያስገድዳል። ለቻናሉ አዲስ የሆናችሁ የሰብስክራይብ እና የደወል ምልክቱን አንዴ በመጫን ቤተሰብ ይሁኑ። ላይክ፣ ኮሜንት እና ሸር በማድረግም ቻናል እንድትደግፉ እያስታወስን ወደ ዝርዝር ዜናው እንወስዳችኋለን። እስከ ፍጻሜ አብሮነታችሁ አይለየን እያለን እንደሚከተለው ማስደመጥ ጀመርን። ሰናይ ጊዜን ተመኘን። ዛሬ የምንኖረው አባቶቻችን በደም መስዋዕትነት አጥንታቸውን ከስክሰው ደማቸውን አፍስሰው ባስረከቡን ሀገር ነው። የካቲት 23 1888 ዓመተ ምህረት የአፍሪካ ኩራትና ነጻነት በመላው አፍሪካና ጥቁር ሕዝብ ላይ ጨልሞ በነበረ ሰማይ ፀሐይ የፈነጠቀበት በዓለም አደባባይ በኩራት የቆምንበት የአሸናፊነት ቀናችን ነው። ቅንጦት በሆነው አስተዳደር ምድራዊ እረኛ ያጣች ሀገር ኢትዮጵያ፣ ዳኝነት የጠፋበት ህጋዊነትን እየተላበሰ የመጣው ጭፍጨፋና ወረራ፣ ሃይቫይ ከልካይ ያጣው የአርሲ ግድያ እንደቀጠለ ነው። አሁንም በድጋሜ በኦሮሚያ ክልል ምስራቅ አርሲ ዞን 28 ምዕመናን መገደላቸው ተሰምቷል። ሱዳን ከኢትዮጵያ የተነሱ ድሮኖች ደበደቡኝ ስትል ከሰሰች። ከኢትዮጵያ የተነስተው የሱዳን አየር ክልል ጥሰው የገቡ ሰው አልባ ድሮኖች በአገሪቱ ውስጥ በሚገኙ የተለያዩ ኢላማዎች ላይ ጥቃት እየፈጸሙ መሆናቸውን በመግለጽ ሱዳን ትናንት አመሻሹ ላይ ማስጠንቀቂያ ዘል መግለጫ አውጥታለች። ሱዳን ሉዓላዊነቷንና የግዛቷ አንድነቷን የማስከበር ሙሉ መብት እንዳላት አስታውቋል። ሶስተኛው የዓለም ጦርነት የተቃረበ ይመስላል። ከልካይ የሌላቸው አሜሪካና እስራኤል ሶስተኛው የዓለም ጦርነት መክፈቻ በሚመስል መልኩ በኢራን ላይ ጦርነት አውጀዋል። ኢራንን ለ36 ዓመታት ሀገሪቱን በበላይነት የመሯት ታላቁ መንፈሳዊ መሪ አያቶላህ አሊ ያጣች ሲሆን ከእሳቸው ጋር ከ48 በላይ ከፍተኛ አመራሮችና ጀነራሎችን አጣለች። በጥቃቱ ከተገደሉት ጀነራሎች መካከል የኢራን የጦር ኃይሎች ጠቅላይ ኢታማጆር ሹም ሜጀር ጀነራል አብዱላሂም፣ የእስላማዊ አብዮት ጥበቃ ኃይል አዛዥ ሜጀር ጀነራል መሐመድ፣ የኢራን የመከላከያ ምክር ቤት ጸሐፊ አሊ ሻምካይኒ እና ብርጋዴር ጀነራል አዚዝ ይገኙበታል። የኢራን መንፈሳዊ መሪ አያቶላህ አሊ ለመግደል የአሜሪካ የስለላ ቢሮና የእስራኤሉ ሞሳድ ለወራት መሪውን በመውጫ መግቢያ ሲያጠናና መቆየቱ ተነግሯል። ሲአይኤን ጨምሮ ሌሎች የደህንነት ክፍሎች በቴክኖሎጂ መሳሪያ በመታገዝ መንፈሳዊ መሪው የት እንደሚሄዱና ማንን እንደሚያገኙ ሁሉ ሲያጠኑ ነበር ተብሏል። የእነዚህ አመራሮች መገደል በኢራን ቀጠናዊ ውጥረትንም ይበልጥ አባብሶታል። ፕሬዚዳንት ትራምፕ ይህንን እርምጃ አስመልክተው በሰጡት መግለጫ ጥቃቱ በአሜሪካና በእስራኤል ጋር ትብብር የተከናወነ መሆኑንና የኢራን ሕዝብ ሀገሩን ነፃ ለማውጣት ያለውን እድል እንደሚጠቀምበት ያላቸውን ተስፋ ገልጸዋል። ይህ በእንዲህ እንዳለም አሜሪካ ውስጥ ስደት ላይ ያሉት የመጨረሻው የኢራን ንጉሥ ልጅ ረዛ ፓህላቪ የጠቅላይ መሪውን አያቶላህ አሊ ካሜን ሞት በደስታ መቀበላቸውን የሚገልጽ ጽሑፍ አውጥተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኢራኑ መንፈሳዊ መሪ አያቶላህ ግድያ የስርዓት አልባነት ከፍተኛ ጥሰት ነው ሲሉ የጠነከረ ውግዘት ሰንዝረዋል። የሰሜን ኮሪያው መሪ ኪም ጆንግ ዩን ኢራን ሚሳኤል ከጠየቀችን እናስታጥቃታለን፣ እስራኤልን ለማጥፋት አንድ ሚሳኤል በቂ ነው ማለታቸው ተዘግቧል። ቴህራን በከፍተኛ የአየር ድብደባ እየተናወጠች ነው። ፕሬዝዳንት ዶናልድ ትራምፕ እርምጃው ይቀጥላል ብለዋል። የኢራን መዲና ቴህራን ከፍተኛ የአየር ጥቃት እያስተናገደች መሆኑን የሩሲያው የዜና ወኪል ዘግቧል። ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ከዩናይትድ ስቴትስ ጋር የሚደረድር የለም ሲሉ ዶናልድ ትራምፕ ምላሽ ሰጥተዋል።
የኢራን ብሔራዊ ደህንነት ከፍተኛ ምክር ቤት ጸሐፊ አሊ የአሜሪካውን ፕሬዝዳንት የምዕራብ እስያ ቀጠናን እያናጉ ነው በማለት ኮንነዋል። ዶናልድ ትራምፕ መሰረት በሌለው ምኞታቸው ምክንያት ስልጣን ለሚፈልጉ የእስራኤል አገዛዝ ሲሉ የአሜሪካ ወታደሮችን መስዋዕት እያደረጉ መሆኑን አጽንኦት ሰጠው ተናግረዋል። የእስራኤል ወታደራዊ አዛዥ ኤልያር ዛሚር ከሊባኖስ ሄዝቦላህ ጋር የሚደረገው ውጊያ ለተጨማሪ በርካታ ቀናት ሊቀጥል እንደሚችል ገልጸዋል። ኢራን በግዙፍ የሳውዲ አረቢያ አራምኮ ራስ ታኑር የነዳጅ ማጣሪያ ላይ በድሮን ጥቃት አደረሰች። ይህን ተከትሎ ሳውዲ አረቢያ የራስ ታኑር የነዳጅ ማጣሪያን ዘግታለች። ኢራን በአራቱ የአረብ ሀገራት ላይ በኩዌት፣ በተባበሩት አረብ ኤሚሬትስ፣ በኳታርና በባህሬን የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ያደረገ የሚሳኤል ጥቃት አድርጋለች፣ ፈጽማለች፣ አሁንም እየቀጠለች ነው። እንዲሁም የብሪታንያ የጦር ሰፈር ላይ የኢራን ሳይሆን እንዳልቀር የተጠረጠረ የድሮን ጥቃት መፈጸሙ ተነግሯል። የቢቢሲ የኢራን ቋንቋ አገልግሎት እንደዘገበው በኢራን ዋና ከተማ ቴህራን በርካታ ፍንዳታዎች መሰማታቸው ተዘግቧል። የእስራኤል መከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ በመላ ሀገሪቱ የአደጋ ጊዜ የማስጠንቀቂያ ደወል ተሰምቷል። እስራኤልና አሜሪካ በትብብር ኢራንን እየደበደቡ ነው። ኢራን የአየር ክልሏን ዘግታለች። ወደ ኢራን የሚመጣ ማንኛውም በረራ ይመታል። ኢራን ወደ እስራኤል ሚሳኤል እየተኮሰች ነው። እስራኤል ጥቃቱን ተከትሎ በመላው ሀገሪቱ የአስቸኳይ ጊዜ አዋጅ አውጃለች። ዜጎቿም ወደ ሸልተር መጠለያ እንዲገቡ አዝዛለች። ፕሬዚዳንት ዶናልድ ትራምፕ ጥቃቱን በተመለከተ በሰጡት መግለጫ እርምጃውን በጥሩ ሁኔታ እየሄደ ነው ያሉት ሲሆን ወደፊትም ከባድ ጥቃት እንደሚሰነዘርና ዋናው እርምጃ ገና እንደሚጀምር ዝተዋል። ኢራን በበኩሏ አሜሪካና እስራኤል ሊገምቱት የማይችሉት ጥፋት ይጠብቃቸዋል ስትል አጸፋዊ ማስጠንቀቂያ ሰጣለች። እስራኤል ከሊባኖስ ለተተኮሰው የሮኬቶች የሌዘር የአየር መከላከያ ስርዓቷን ለመጀመሪያ ጊዜ በስራ ላይ ዋለች። ሌዘር ዶም ወይንም ኦር ኢታር የተሰኘው የሌዘር መከላከያ ዘዴ ከሊባኖስ የተተኮሱ ሮኬቶችን በተሳካ ሁኔታ አክሽፏል። ይህም በመከላከያ ዘርፉ አዲስ ምዕራፍ ተብሎ ተገልጿል። ሌዘር ዶም እስራኤል በቅርቡ ይፋ ያደረገችው የአየር መከላከያ ሲሆን በአደገኛ ጨረር ከጠላት የተተኮሰ ሮኬት ወይም ሚሳኤል ከጥቅም ውጭ የሚያደርግ የአየር መከላከያ ነው። በዚህም ከኢራን የተተኮሱትን ሚሳኤሎችና ድሮኖችን አክሽፋበታለች ተብሏል። መካከለኛው ምስራቅ ያለው ግጭት በአንድ በኩል አሜሪካና እስራኤል፣ በሌላ በኩል ደግሞ ኢራንና አጋሮቿን ሂዝቦላን ጨምሮ ያሳተፈ ቀጠናዊ ጦርነት እየሆነ ይገኛል። ትራምፕ ኢራን ላይ የሚሰነዘረው ጥቃት ቀጣይነት ስላለው ዜጎቿን ከ15 የአረብ አገራት እንዲወጡ አዘዘች። እነዚህም ኳታር፣ ባህሬን፣ ግብፅ፣ ፍልስጤም፣ እስራኤል፣ ኢራን፣ ኢራቅ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ሊባኖስ፣ ኦማን፣ ሳውዲ አረቢያ፣ ሶሪያና የመን ሲሆኑ ከባድ የደህንነት አደጋዎች ስላሉባቸው የንግድ መጓጓዣቸውን በመጠቀም እንዲወጡ የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አመላክቷል። ፕሬዚዳንት ትራምፕ ስለ ኢራን ሲናገሩ ገና አልጀመርንም፣ ትልቁ የጥቃት ማዕከል በቅርቡ ይጀምራል ሲሉ ለሲኤንኤን ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚወሰደው መጠነ ሰፊ ወታደራዊ እርምጃ የሚቀጥለው የኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ ስላለ ነው ብለዋል። ፕሬዚዳንቱ እንደገለጹት ኦፕሬሽኑ ከ4 እስከ 5 ሳምንታት ሊወስድ ይችላል። ሆኖም አስፈላጊ ከሆነ የአሜሪካ ጦር ከዚያ በላይ የመቀጠል አቅም እንዳለው ገልጸዋል። የጀግኖች አሜሪካውያን ሕይወት ሊጠፋ ይችላል። እንዲሁም በጦርነት ጊዜ ብዙ ጊዜ እንደሚከሰተው ሁሉ ጉዳቶችም ሊያጋጥሙ ይችላሉ። ነገር ግን ይህንን እያደረግን ያለነው ለአሁኑ ሳይሆን ለወደፊቱ ነው። ይህ ደግሞ ታላቅ ተልዕኮ ነው። አሜሪካውያንና ልጆቻችን ኒውክሌር በታጠቀች ኢራን ስጋት ውስጥ እንዳይወድቁ ለማድረግ እያንዳንዱ የጦር ኃይል አባላት ሕይወታቸውን በራሱ ደህንነት ሳይሰስቱ መስዋዕት እያደረጉ በመሆኑ እንጸልይላችኋለን። እግዚአብሔር ጀግኖቻችንን ሁሉ ከጉዳት እንዲጠብቅልን እንለምናለን። በእግዚአብሔር እርዳታም የጦር ኃይላችን አባላት የሆኑ ወንዶችና ሴቶች ድል እንደሚቀዳጁ እናምናለን። እኛ በዓለም ላይ ካሉ ሁሉ ታላቅ ነን። በመጨረሻም ዓለም አቀፍ ገበያ ነዳጅ ዋጋ የ15% ጭማሪ አሳየም። ባለፈው ቅዳሜ እሁድ በአሜሪካና በእስራኤል ጥምረት በኢራን ላይ የተሰነዘረው ከፍተኛ ወታደራዊ ጥቃት ተከትሎ በዓለም አቀፍ ነዳጅ ገበያ ላይ ከፍተኛ ዋጋን መናር ተዘግቧል። የብሬን ድፍድፍ ነዳጅ ዋጋ በዛሬው ንግድ ውሎ በ13 በመቶ በመጨመር በአንድ በርሜል $82 ደርሷል። ይህም ባለፉት 14 ወራት የታየ ከፍተኛው የዋጋ መጠን መሆኑ ተገልጿል።
ለዋጋው መናር ዋነኛ ምክንያት ለዓለም የነዳጅ ንግድ እጅግ ወሳኝ የሆነው የሆርሙዝ ሰርጥ እንቅስቃሴ መግታት ነው። ገና ቀጣይነት ካለው ደግሞ የቀይ ባህር ሰርጥ ዋናው የነዳጅ መተላለፊያ በመሆኑና የየመን ሀይቲዎች እንደባለፈው ሊያውኩት ስለሚችሉ የኢኮኖሚው እጅግ አደጋ ውስጥ ይወድቃል ተብሎ ይጠበቃል። ክቡራንና ክቡራን አድማጮቻችን ለዜና ውይይታችን ብታደምጧቸው ያልናቸው ሀገራዊና ዓለም አቀፍ መረጃዎች የሰማችኋቸው ናቸው። ለቻናሉ አዲስ ሲሆናችሁ በርከት ያሉ መረጃዎችን በየጊዜው እንዲደርሳችሁ የሰብስክራይብና የደወል ምልክቷን አንዴ በመጫን ቤተሰብ ይሁኑ። ላይክ፣ ኮሜንት እና ሼር ማድረግ ቻናሉን እንድትደግፉ እያስታወስን በሌላ መረጃ ተመልሰን እስከምንገናኝ ገንጆች ነን። በያለንበት የዓለም ዳርቻ ቸር ያሰማን። ሰናይ ጊዜን ተመኘን።